በነገራችን ላይ በቀል የስፒክሬት ዳታ የለውም። ያው እንግሊዘኛውን ከተሳሳትኩ እንግዲህ እናንተ አነቡተኝ። ሁልሽም ተራ በተራ እመጣልሻለሁ ምናምን ብላ እንግዲህ ሩታዬን የተፖሰተ ቪዲዮ ሪፖስት አድርጋ እንዲሁም ኮሜንት አስቀምጣበታለች ማለት ነው። እንዲሁም ደግሞ አብርሽ እንግዲህ የሚኮን እንትን ዛሬ ሪፖስት አድርጎታል። የሚኮን ቪዲዮ ማለት ነው። እንግዲህ በህይወት አለ ማለት ነው። አልታመመም ማለት ነው። ጤነኛ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት አድርጉ። ሰብስክራይብ ስታደርጉ እንግዲህ የደውል ምልክቷን እየተጫናችሁ እንዲደርሳችሁ ማለት ነው ቪዲዮዬ። ሁላችሁም አበረታቱኝ። የምወዳችሁ የምትወዱኝ የስደት እህታችሁ ነኝ ማለት ነው። ለሁላችሁም በያላችሁበት ሰላማችሁ ብዝት ይበል፣ ከክፉ አደጋ ሁሉ ይጠብቃችሁ። እንግዲህ ዛሬ ሪፖስት ባልና ሚስቱ እንግዲህ ከአንድ ቦታ ሪፖስት አግኝተናል ማለት ነው። እንግዲህ አብርሽ አልታመመም ጤነኛ ነው ማለት ነው። ይሄን ቪዲዮ ሪፖስት ካደረገ እንዲሁም ሩታዬ እንግዲህ ያው ለበቀሉ ተዘጋጅታለች። በቀል ሲባል ደግሞ የጥላቻ የጠብ በቀል አይደለም። ያው አንዳንድ ጊዜ በቀል ስንል ሁላችን የምናስበው የጥላቻ በቀል ነው የምናስበው፣ ግን አይደለም። በቀል ሲባል የፍቅር በቀል አለ፣ የስንት ነገር አይነት በቀል አለ ማለት ነው። ስለዚህ ወደ ክፉ ነገር አትውሰዱባት ማለት ነው። ትናንትና ብዙ ነገር አይተናለኝ። በዚህ ምሽት የምፖስትላችሁ እንግዲህ አርፍጄ ነው። ሰብስክራይብ እንዳትረሱ፣ አበረታቱኝ። ሁላችሁም እየገባችሁ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። በተረፈ እንግዲህ ሰላማችሁ በያላችሁበት ብዝት ይበልልኝ። እንዲሁም ደግሞ ሳረሰው ሌላ እህታችን እንግዲህ ከሞት ፍርድ ቀርታ የሞቷን ደብዳቤ ተቀይሮላት ወደ ህይወት ወደ ሀገሯ በሰላም ገብታለች። እንግዲህ የኢትዮጵያ ሕዝብ ጸሎት፣ የእስላም የክርስቲያኑ ጸሎት እንግዲህ በሰላም ወደ ሀገሯ እንድትገባ አርጓታል። በትናንትናው ዕለት ማለት ነው። በጣም ደስ ብሎናል። እንኳን ደስ አላችሁ መላ ኢትዮጵያን ሕዝብ በሙሉ። እንግዲህ እሷ እንድትፈታ ብር ያዋጣችሁበት እንዲሁም ደግሞ በጸሎትና በዱዓ ያገዛችሁ ማለት ነው። ሁላችሁም እናመሰግናለን። እግዚአብሔር ስጥልን። ለስደት እህት ወንድሞቻችን የምታደርጉት ሰዎች በጣም የምታበረታቱ እንዲሁም ደግሞ በገንዘብ እርዳታ በጸሎት የምትተጉ የስደት የአረብ ሀገር እህቶቼ ፈጣሪ የልፋታችሁን ዋጋ ይስጣችሁ። በጣም ነው እንግዲህ የኢትዮጵያ ሕዝብ በሙሉ እያመሰገናችሁ ይገኛልኝ። በጣም ደስ ብሎናል በመፈታቷ ወደ ሀገሯ በመግባቷ እናት አባቶቿን በማግኘቷ በህይወት እንግዲህ ደግሞ እንደዚህ የጠፉት በጭንቅ በመከራ ያሉትን ደግሞ ፈጣሪ አምላክ ወደ ሀገራቸው ወደ ቤተሰቦቻቸው እንዲቀላቀሉ መልካም ምኞታችን ነው። መልካም ጊዜ ይሁንላችሁ። ይሄን ዩቱብ ቻናል ሰብስክራይብ እና ላይክ ሸር እያደረጋችሁ ለሁሉም አድርሱልኝ። በጣም እወዳችኋለሁ። መልካም ምሽት።